ሕፃናትን ለአካል ጉዳትና ለሞት የሚያጋልጠው የፖሊዮ በሽታን ለመከላከል አምስተኛው ዙር የተቀናጀ የቤት ለቤት የፖሊዮ በሽታ መከላከያ ክትባት በዘመቻ መልክ በደቡብ ኢትዮጵያ ክልል ከኮንሶና ጌዲዮ ዞን ውጪ ባሉ ሌሎች የክልሉ ከተማ አስተዳደሮችና ዞኖች እየተሰጠ ይገኛል። የዘመቻው ማስጀመሪያ መርሃ ግብርም የክልልና የዞን ከፍተኛ አመራሮች በተገኙበት በጂንካ ከተማም ተከናውኗል። በማስጀመሪያ መርሃ ግብሩ ላይ የተገኙ የደቡብ ኢትዮጵያ ክልል ጤና ቢሮም የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ ኦሾሌ እንደገለጹት ክትባቱ ከሚያዝያ 23 እስከ 26 ቀን 2018 ዓ.ም ባሉት ተከታታይ ቀናት እንደሚሰጥ ገልጸዋል። በዛሬው ፕሮግራም ላይ ክልላዊ የአምስተኛው ዙር የልጅነት ልምሻ ወይም ፖሊዮ ክትባት ዘመቻ ማስጀመሪያ ፕሮግራም ላይ ነው የምንገኘው። በዚህ ፕሮግራም ላይ እንግዲህ ማስተላለፍ የምፈልገው ሁሉም ህብረተሰብ በክልላችን ያለው ህብረተሰብ ህፃናትን ማስከተብ አለባቸው። ያው የሚከተቡ ህፃናት ከ5 ዓመት በታች የሆኑ ህፃናት ሁሉም ይከተባሉ። የኛ መሪ ቃል ክትባት መከተብ የህፃናት መብት ሲሆን ማስከተብ የወላጆች ግዴታ ነው። በዚህ ክትባት እንግዲህ እንደ ክልል ይሸፈናል ብሎ የሚታሰበው ከ1.3 ሚሊዮን በላይ ህፃናት ተደራሽ ይሆናሉ ተብሎ ይገመታል። እንግዲህ ይሄ ክትባት በዚህ ከዛሬ ጀምሮ የሚሰጠው ከጌዲዮ ዲላ ከተማና ኮንሶ ሲቀር ሁሉም ቦታዎች ላይ በዚህ ሰዓት ተጀምሯል ማለት ነው። ክትባቱ የሚሰጠው ቤት ለቤት በመዘዋወር ሲሆን በተለይም ለመድረስ አስቸጋሪ በሆኑ አካባቢዎች የሚገኙ ህጻናት ወደ ኋላ እንዳይቀሩ ማህበረሰቡ አስፈላጊውን ጥቆማና ትብብር እንዲያደርግም ጥሪ አቅርበዋል። አካባቢውን ጤና ኤክስቴንሽኑ ወይም ከታቢዎች ካልደረሱ ህብረተሰቡ ለጤና ኤክስቴንሽኖች ለቀበሌ አመራሮች መልእክት በማስተላለፍ እኛ አካባቢ አልመጣም ክትባት አልመጣም በዚህ ቀን ተብሎ መልእክት ማስተላለፍ አለባቸው። አንዳንድ ጥግ ላይ ያሉ ለመድረስ አስቸጋሪ የሆኑ አካባቢዎች ላይ ወደ ኋላ እንዳይቀር ማለት ነው። ሁሉም ሰው ጥቆማ ማድረስ አለበት የሚል መልእክት አለኝ። የክትባቱ ዘመቻም ከፖሊዮ ባለፈ ሌሎች የጤና ችግሮችን ለመለየት ጥቅም ላይ እንደሚውል የተገለጸም ሲሆን ከዘመቻው ጎን ለጎን የነፍሰ ጡር እናቶች ልየታም፣ የምግብ እጥረት ችግር ያለባቸው ህጻናት ልየታም፣ የፌስቱላ ቆልማማ እግር፣ የከንፈርና ላንቃ መሰንጠቅ ችግር ያለባቸውን የልየታ ተግባራትን በማጠናከር ሕክምና እንዲያገኙም ይደረጋል። ክትባቱን ምክንያት በማድረግ ሰዎቹ ቤት ስለመጡ አንዳንድ በሽታዎችን ልየታ ስራ ይሰራል። እነዚህም ልየታ የሚሰሩ በሽታዎች አንደኛው በምግብ እጥረት የተጎዱ ህፃናት ካሉ እናቶች፣ ነፍሰ ጡር እናቶች ወይም አጥቢ እናቶች ካሉ ልየታ ይካሄዳል ማለት ነው። ቤት ለቤት ሲኬድ እነዚህ ይለያሉ፣ ወደ ህክምና ማዕከል ይላካሉ ማለት ነው። ከዛ ውጪ ቤት ውስጥ ተደብቆ ያሉ ለምሳሌ የላንቃ መሰንጠቅ፣ ቆልማማ እግር ህፃናት ካሉ በዚህ ክትባት ውስጥ ይካተታሉ። የሐረሪ ዞን ጤና መምሪያ ኃላፊ አቶ በድሉ በጊማሶም በዞኑ ከ90 ሺህ በላይ ለሚሆኑ ህጻናት ክትባቱ እንደሚሰጥ በመግለጽ ህብረተሰቡ ለክትባቱ ስኬት ከመተባበር ባለፈም ትኩረት ሰጥቶ እንዲሰራም አሳስበዋል። የአምስተኛው ዙር የፖሊዮ ቤት ለቤት ክትባት ዘመቻ ቀጣይ ለ3 ቀናት እናደርጋለን ማለት ነው። ለዚህም እንደ ዞን ከ91 ሺህ በላይ ህጻናት የዚህ ክትባት ተጠቃሚ ይሆናሉ ብለን እቅድ ይዘናል። ይህም በዞናችን ባሉ 103 ቀበሌያት ላይ ሙሉ በሙሉ ተደራሽ ይሆናል ማለት ነው። ለዚህ እንግዲህ እንደ ጤና መምሪያ እንደ ጤና ሴክተር ተክተን እየሰራን ከዚህ ሰዓት ጀምሮ ጤና ኤክስቴንሽኖች ቤት ለቤት በመንቀሳቀስ አንድም ህጻን ሳይቀር ክትባት ለመስጠት ተዘጋጅተን ስራ ጀምረናል። ለዚህ እንግዲህ ዋናው የህብረተሰቡ ተሳትፎ እጅግ አስፈላጊ ስለሆነ ህዝቡ ባለሙያዎች ቤት እስኪደርሱ ድረስ ባስተላለፍነው መልእክት መሰረት ቅስቀሳ ተደርጓል። ብዙ መልእክቶች እንዲደርሱ ለህዝቡ ተደርጓል። በዛ መሰረት ህዝቡ ቤት በመጠበቅ አንድም ህጻን ሳይቀር ከ5 ዓመት በታች የሆኑ ህጻናትን በማስከተብ ትብብር እንዲያደርጉ ይህንንም ተግባራዊ እንዲያደርጉ መልእክት አስተላልፋለሁ።